ሰላም ጤና ይስጥልኝ የጎዴ ዩቱብ ቻናል ቤተሰቦች፣ ዛሬ ስለ እንግሊዝ ፕሪሚየር ሊግ መሪ አርሰናል የምንለው አለን። መድፈኞቹ ካለፉት 2 ዓመታት ስህተታቸው ተምረው ዘንድሮ ዋንጫውን ለመሳም ቆርጠው የተነሱ ይመስላሉ። አርሰናል በአሁኑ ሰዓት ሊጉን በ57 ነጥብ እየመራ ይገኛል። ነገር ግን ከበስተጀርባው እንደ ጥላ የሚከተለው ማንቸስተር ሲቲ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መጀመሪያ ስለ አርሰናል ስናወራ ካልተበገረው የተከላካይ ክፍላቸው መጀመር አለብን። ዊሊያም ሳሊባ እና ጋብርኤል ማጋልሃሽ። እነዚህ ሁለት ተጫዋቾች በአሁኑ ሰዓት በዓለም ላይ ካሉ ምርጥ ጥምረቶች አንዱ ናቸው ቢባል ማጋነን አይሆንም። በዘንድሮ የውድድር ዘመን ጥቂት ጎል የተቆጠረበት ክለብ አርሰናል መሆኑ ለዚህ ትልቅ ማሳያ ነው። ደግሞም በጎል መስመር ላይ የሚቆመው ዴቪድ ራያ ኳስ በማሰራጨትም ሆነ ወሳኝ ኳሶችን በማዳን ረገድ ለአርቴታ ትልቅ እፎይታ ሆኗል። ከወደ አማካይ ክፍሉ ስንመጣ ደግሞ ካፒቴን ማርቲን ኦዴጋርድን እናገኛለን። ኦዴጋርድ የቡድኑ የፈጠራ ሥራ ባለቤት ነው። ጨዋታውን የሚመራበት መንገድ የሚሰጣቸው እና ቡድኑ ሲቸገር ተጭኖ በመጫወት ኳስ የሚነጥቅበት ብቃት የሚገኝ አርሰናል ኳስን ተቆጣጥሮ እንዲጫወት የኦዴጋርድ መኖር ወሳኝ ነው። ነገር ግን አርሰናሎች መዘናጋት የለባቸውም። ለምን ካላቸው ማንቸስተር ሲቲ በአንድ ጨዋታ አንሶ በ4 ነጥብ ዝቅ ብሎ እየተከተለ ነው። የፔፕ ጋርዲዮላው ስብስብ እንደለመደው በውድድር ዘመኑ መጨረሻ ላይ የማሸነፍ ጉዞውን ከጀመረ አርሰናልን ዋጋ ሊያስከፍለው ይችላል። በተለይ በቅርቡ የሚደረገው የአርሰናል እና ማንቸስተር ሲቲ ፍልሚያ የዘንድሮን የሊግ አሸናፊ የሚወስን የፍጻሜ ጨዋታ ተደርጎ እየታየ ነው። እስኪ እናንተስ ምን ትላላችሁ? አርሰናል ዘንድሮ የ22 ዓመት የዋንጫ ጥማቱን ይቆርጥ ይሆን ወይስ እንደተለመደው ሲቲ ዋንጫውን በስተመጨረሻ ይነጥቀዋል? ግምታችሁን በኮሜንት መስጫው ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ወቅታዊ መረጃ እስከምንገናኝ ቻው።